ምከረው ምከረው እምቢ ካለ መከራ ይምከረው የሚለውን የአባቶቻችንን ታሪክ አንዳንዴ በራሳችን ላይ በህይወታችን ላይ ደርሶ ልናየው እንችላለን። ውድ የቻናላችን ተከታታዮች ምከረው ምከረው እምቢ ካለ መከራ ይምከረው ብለው በራሱ ላይ ይሄ ተረት ደርሶ ያውቃል? ብዙ ጊዜ ጓደኞቻችን ለኛ ጠቃሚ የሆኑ ሰዎች አንዳንድ ጊዜ ደጋግመው ሲመክሩን ደጋግመው ሲነግሩን የጎዱን ይመስለንና ሰልችቶን አማረንባቸው እናቅ ይሆናል። ነገር ግን እንደኛ ሰዎች ለኛ የሚጠቅመውን ነገር ለህይወታችን በጣም ጠቃሚ የሆነን ነገር ደግመው ደጋግመው ሊነግሩን ይችላሉ። ባለማስተዋል ባለማወቅ ሰዎችን ገፍትረናቸው መጨረሻ ላይ ግን እነሱ የነገሩን ነገር በህይወታችን ላይ ተተግብሮ ምከረው ምከረው እምቢ ካለ መከራ ይምከረው ብለን እናውቅ ይሆን? ይህን የደረሰባችሁ ሰዎች በኮሜንት ሴክሽን ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። እንግዲህ ዛሬም እንደተለመደው አሪፍና አስተማሪ የሆነ ታሪክ ይዘን መጥተናል። የዛሬው ታሪካችን ይሄንን ተረት ቁልጭ አድርጎ የሚያሳይ ይሆናል ማለት ነው። እስከ መጨረሻው አብራችሁን ከሆናችሁ ከዚህ ታሪክ ላይ ለህይወታችሁ ጠቃሚ የሆነ ቁም ነገር እንደምትወስዱ ምንም ጥርጥር የለኝም። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። የዛሬው ታሪካችን አንድ ሰው ላይ ያተኩራል። ይህ ሰው በአንድ ሀገር የሚኖር በጣም በህይወቱ ምስኪን የሆነ የሰዎችን ልብስ በማጠብ ህይወቱን የሚመራ ሰው ነበረ። ይህ ሰው ታዲያ በጠዋት ተነስቶ የአካባቢውን ሰው የቆሸሸ ልብስ በሙሉ ሰብስቦ ወደ ወራጅ ወንዝ ሄድና ያንን ልብስ አጥቦ ወደ ሰዎቹን በሚሰጡት ሳንቲም ህይወቱን የሚገፋ ሰው ነው ማለት ነው። ይህ ሰው ስራውን ያግዘው ዘንድ አንድ አህያ ነበረው። ይቺ አህያ ሁሌም እሱ የሰፈሩን ልብስ ለማጠብ ሲፈልግ ሰብስቦ ወደ ወንዝ የሚያደርስባት እንዲሁም ከወንዝ ደግሞ ወደ ቤት የሚመልስባት አህያ ናት ማለት ነው። ታዲያ ይህ ሰውዬ አንድ ችግር አለበት። ይቺን አህያ ለራሱ ጥቅም ከማዋል በዘለለ ለአህያዋ የሚያስፈልጋትን ምግብ በወቅቱ የሚሰጥ አይነት ሰው አልነበረም ማለት ነው። ስለዚህ ሁሌም ቀኑን ሙሉ ሲያደክማት ይውልና ማታስ ቤት ከገባ በኋላ ምግብሽን ፈልጊ ብሎ ያችን አህያ ይለቃታል ወይም ደግሞ ይሰዳታል ማለት ነው። ታዲያ ይቺ አህያ ሁሌም ቀን ስትደክም ስለምትውል ማታ ምግብ ፍለጋ በራሱ ሌላ ፈተና ሆኖባት ምግብ እየፈለገች እያለች በጣም ዝላ በጣም ደክማ ማታ ላይ እየተጓዘች እያለች መንገድ ላይ አንዲት ቀበሮ ታገኛለች ማለት ነው። ይቺ ቀበሮ በጣም አህያን ትመለከትና ምንድነው እንደዚህ ያደከመሽ? ምንድነው የምትበይው ምግብ የለሽም? ሰውነትሽ በጣም ከስቷል፣ በጣም ደክመሻል፣ በጣም እኮ ዝለሻል፣ ምንድነው የተፈጠረው ብላ እቺን አህያ ትጠይቃታለች ማለት ነው። አህያም በተሰበረ ልብ እኔ አለቃዬ ሁልጊዜ ስራ ላይ ጫና ያበዛብኛል፣ ነገር ግን የምበላው ምግብ ፈልጎ አይሰጠኝም፣ ይባስ ብሎ ሲያደክመኝ ከዋለ በኋላ እኔ ምግቤን እንድፈልግ ይሄው እንደምታየው በማታ ይሰደኛል ብላ ለዚች ቀበሮ ትናገራለች ማለት ነው። ቀበሮም አህያም በደንብ ስትመለከታት በጣም በራብ እና በድካም እንደተጎዳች ታስተውልና በጣም ታዝንላታለች ማለት ነው። ታዲያ በማዘን ብቻ አላበቃም። የቀበሮ አዘኔታ በቃ ከዛሬ ጀምሮ ከኔ ጋር የሆነ ቦታ እንሄዳለን፣ እዛ ቦታ ላይ አሪፍ ምግብ አለ፣ እኔ ሁሌም እዛ እየሄድኩ ነው የምመገበው፣ ስለዚህ አንቺም ከዚህ በኋላ በራብ መሰቃየትሽ አበቃ ብላ ትላታለች። አህያም በጣም ስለተቸገረችና በራብ ስለተጎዳች በእውነቱ ደስ ይላትና ውስጧ በሐሴት ይሞላል ማለት ነው። ተነስተው አብረው ተያይዘው ይሄዳሉ። የሆነ አካባቢ ሲደርሱ አካባቢው በጣም በለምለም የተሞላ ካሮቱ፣ ጎመን፣ ቆስጣው፣ ሰላጣው ብዙ ነገሮች የተሞላ አካባቢ ነው። ነገር ግን ይህ አካባቢ በጋርዶች ወይም ደግሞ በጥበቃዎች የሚጠበቅ አካባቢ ነው። ስለዚህ አሁን ወደዚህ እንገባለን፣ ነገር ግን አካባቢው ጥበቃ ስላለው በጣም በተጠንቀቅ ነው ገብተን የምንመገበው ብላ ቀበሮ ለአህያ ትናገራለች። አህያም በጣም በደስታ ቀስ ብለው ይገባሉ ማለት ነው። ካሮቱንም፣ ቆስጣውንም፣ ጎመኑንም የተለያየ የቅጠላ ቅጠሎችን እንዲሁም ሰርዶንም ትመገብና አህያ በጣም ትጠግባለች። ለመጀመሪያ ጊዜ ሆዷ እስከሚጠግብ ድረስ ጠግባ ምግብ እስከሚሰለቻት ድረስ ትጠግብና በጣም ደስ ይላታል ማለት ነው። ከዛ ቀበሮን ታመሰግንና ወደ ቤት ትመለሳለች። በማግስቱም ይሄ እውነት ይቀጥላል ማለት ነው። በተደጋጋሚ እየሄዱ እየተመገቡ ያሉ አህያ አሁን ከወትሮ ሰውነቷ ደነደነ፣ ወፈረች፣ በጣም ጠገበች። ስለዚህ ዘና ማለት ፈለገች እና አንድ ቀን አንገቷን ቀና አድርጋ ወደ ላይ እያየች ቀበሮ በእውነቱ ትገረምና እንዴ አህያ ምን ሆነሽ ነው ዛሬ ወደ ላይ አንገትሽን እንትን ያልሽ ስትላት የእውነት በጣም ደስ አለኝ፣ ውስጤ በሐሴት ተሞላ፣ ዝፈኝ ዝፈኝ አለኛ ብላ ትላታለች ማለት ነው።
በዚህን ሰዓት ኖ መዝፈን የለብሽም ሰዎቹ ተኝተዋል ጥበቃዎች። ስለዚህ ያንቺን ዘፈን ሰሙ ማለት መጥተው ይገሉናል። ስለዚህ በፍጹም እንዳታስቢው እንደዚህ ያለ ነገር ምናምን ትላታለች። አህያ በጣም ስለጠገበችና ውስጧ የመዝፈን ሞራል ስላለ ምንድነው እኔ መስፈን አለብኝ ምናምን ብላ ቀበሮን ታስቸግራለች ማለት ነው። ግድ የለሽም ቀበሮ ጥሩ ዘፋኝ ልትሆኚ ትችያለሽ፣ ነገር ግን ዛሬ አይደለም ለሌላ ጊዜ አስቀምጪው ብላ ለአህያ ትነግራታለች። አህያ የባስ ብላ ተቆጣች። የኔ ድምጽ እኮ ለዘፈን የተፈጠረ ነው። ስለዚህ ብዙዎች ድምጼን ለመስማት የሚጓጉለትን ድምጽ አንቺ ዛሬ ለምንድነው የመዝፈን ሞራሌን ወይም ደግሞ ድምጼን ልቀሽ ነው እንዴ ምናምን ብላ ጭራሽ የባሰ ብላ ቀበሮን ትቆጣለች ማለት ነው። ቀበሮ ግድ የለም እኔ ቁጣ ድምጽሽን እያጣጣልኩ አይደለም፣ ለሌላ ጊዜ አስቀምጪው፣ ግድ የለም አሁን ቦታው የሚዘፈንበት ቦታ አይደለም ትላታለች። አህያ የበለጠ ጭራሹኑ መጣላት ትፈልጋለች። በዚህ ሰዓት ቀበሮ አይ ግድ የለም በቃ ተረድቼሻለሁ፣ ብነግርሽም እንደማትሰሚ አውቄያለሁ። ስለዚህ የመዝፈን ሞራልሽ ከመጣ ግድ የለም እኔ ልፍ ልበልና አንድ 10 ደቂቃ ጠብቀሽ ከዛ በኋላ ዝፈኝ፣ እኔ አበባ አምጥቼ አንገትሽ ላይ በሽልማት መልክ አስቀምጥልሻለሁ አለች። ምክንያቱም ቀበሮ ከዛ ጋር ልፍ ማለት ነበረባት፣ ህይወቷን ማዳን ስለነበረባት ማለት ነው። ምክንያቱም ነገረቻት፣ አህያ ልትሰማ አልፈለገችም። ልክ ትንሽ ልፍ እንዳለች አህያ አንገቷ ወደ ላይ ቀና አድርጋ ማዝፈን ጀመረች ማለት ነው። በዚህ ሰዓት እዛ ጋር የተኙት ጥበቃዎች የሚገራርም ዱላቸውን ይዘው ሮጠው ወደ አህያ ይመጣሉ። ምክንያቱም በተደጋጋሚ አታክልታቸው እየተበላ ተቸግረው ነበረ። ዛሬ ጠላታቸውን አገኙ ማለት ነው። ስለዚህ እንደመጡ በዱላ ቀጥቅጠው አህያን መሬት ላይ ዘሯታል። በዚህ ሰዓት ቀበሮ ልፍ ብላ ሁነቱን እያንዳንዱን ድርጊት ትመለከት ነበር ማለት ነው። ስለዚህ የእነኛ ሰዎች የግድ ጠላታችንን አገኘው ብለው አህያን ቀጥቅጠው ይገሏታል ማለት ነው። ቀበሮ ልፍ ብላ ሁሉንም ነገር አይታ ህይወቷን አዳነች ይባላል። ውድ የቻናላችን ተከታታዮች ከዚህ ታሪክ ምንድን ነው የምንማረው? አህያ በተደጋጋሚ ጊዜ ቀበሮ ግዴለሽም ተይ ስትላት ሰምታ ቢሆን ኖሮ ህይወቷን አታጣም ነበር። ሁል ጊዜ ለነገሮች ቦታ እንዳላቸው የሚያስተምረን ታሪክ ነው ማለት ነው። ቀበሮ ተናግራለች። ምናልባት ጥሩ ዘፋኝ ልትሆኚ ትችያለሽ፣ ግን ለሌላ ጊዜ አስቀምጪው፣ ዛሬ አይደለም እዚህ ጋር የሚዘፈነው። እዚህ ጋር ዘፈንሽ ማለት ህይወትሽን ታጫለሽ፣ እድሜሽ ያጥራል ብላ በተደጋጋሚ ነግራት ነበር ማለት ነው። አህያ ግን የቀበሮ ምክር አልሰማ ብላ የበላችው ሰርዶ፣ የበላችው ካሮት፣ የበላችው ጎመን ልቧን ስለደፈነባት ህይወቷን መጨረሻ ላይ እንድታጣ ተገዳለች ማለት ነው። ስለዚህ ከዚህ ታሪክ ምንድነው የምንማረው? እያንዳንዳችን በህይወታችን የራሳችን የሆነ ችግሮች ወይም የራሳችን የሆነ ጉድለቶች ሊኖሩብን ይችላል ማለት ነው። ያንን ጉድለታችንን ያንን ክፍተታችንን ሰዎች ሲነግሩ ቆም ብሎ ማዳመጥ ያስፈልጋል ማለት ነው። በኢጎ መሞላት፣ የሰዎችን ሀሳብ አለመስማት መጨረሻው ላይ ሞት ሊሆን ይችላል ማለት ነው እንደዚህ። ስለዚህ ሁሌም ቢሆን በምንሰማራበት ህይወት፣ በምንሰማራበት ስራ፣ በምናገኛቸው ሪሌሽንሺፖችም ሊሆን ይችላል፣ በምናመሰረታቸው የህይወት መስተጋብር ክፍተቶች ሊኖሩብን ይችላሉ። ክፍተቶቻችንን፣ ድክመታችንን ለመስማት ግን ዝግጁ የማንሆን ሰዎች አለን። ብዙ ጊዜ ኢጎይስት የሆኑ ሰዎች አሉ። የኔ ብቻ የሚሉ የራሳቸውን ብቻ እንጂ የሰዎችን ሀሳብ የማይሰሙ፣ ለነገሮች ቦታ የማይመርጡ፣ ሁሉም ነገር በጊዜና በቦታ ሲሆን ያምራል። ሁሉም ነገር በጊዜ ሲሰራ ውብ ይሆናል ይላል መጽሐፍ። እና ሁሌም ቢሆን ነገሮችን የምናደርገውን ከጊዜና ከቦታ አንጻር መሆን አለባቸው ማለት ነው። ስለዚህ በህይወታችን የምናደርጋቸው እንቅስቃሴዎች በሙሉ በጊዜና በቦታ መገደብ እንዳለባቸው፣ ያ ብቻ ሳይሆን ሰዎች አንዳንዴ ለኛ ቁም ነገር ሲነግሩ፣ ምክር ብለው ሲነግሩን እንደጎዱን አድርገን መውሰድ መጨረሻ ላይ ከመከራ እንደዚች አህያ ከመከራ መማር ይሆናልና አህያ መከራታለች ቀበሮ። ስለዚህ አልሰማ ብላ መጨረሻ ላይ ከመከራ እንግዲህ ሰምታ ህይወቷ ሙሉ በሙሉ አለፈ ወይም ደግሞ ከዚህ ዓለም ተገላገለች ማለት ነው። ስለዚህ ወደ ቻናላችን ተከታታዮች ተማሪ ልትሆን ትችላለህ፣ ሰራተኛ ልትሆን ትችላለህ፣ ባለትዳር ልትሆን ትችላለህ፣ ወይም ደግሞ በተለያየ ህይወት ዳይሜንሽን ልንኖር እንችላለን፣ ነጋዴ ልንሆን እንችላለን፣ ተማሪ ብቻ ዋቴቨር በየትኛውም የህይወት አክቲቪቲ ላይ እንኑር፣ በየትኛውም የህይወት መስመር ላይ እንንቀሳቀስ። ሰዎች በአንድም በሌላም ለኛ ሰዎች ይኖራሉ። የቅርብ የምንላቸው ወዳጆች ይኖሩናል፣ ጓደኞች ይኖሩናል እና እነኛ ጓደኞቻችን የሚነግሩንን ነገር ቆም ብሎ ማሰብ፣ ለመስማት መሞከር፣ ነገሮችን ግራ ቀኝ ማየት አንዳንዴ ከእንዲህ ያለ ከመከራም ሊያወጣ ስለሚችል ቆም ብሎ መስማት መልመድ በጣም በህይወታችን ወሳኝ ይሆናል ማለት ነው። ወደ ቻናላችን ተከታታዮች ከታሪካችን አሪፍ ቁም ነገር እንደተማራችሁ ምንም ጥርጥር የለኝም። ይሄ ታሪክ አስተምሮኛል።
ለጓደኛዬ ሼር ባደርግለት እሱም ሊማርበት ይችላል ብላችሁ ካሰባችሁ ይህንን ቪዲዮ ሼር አድርጉት። ከወደዳችሁት ላይክ አድርጉልን። ሌላ ጠቃሚ ቪዲዮ ማግኘት ከፈለጋችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ኦል በማድረግ ኖቲፊኬሽን እንዲደርሳችሁ ማድረግን እንዳትረሱ። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛ ብለናል።